ወንድሜ የማውቀው እኔ ነኝ የማውቀው ካንተ በላይ። አንቺ እኮ ትናንት ነው የመጣሽው። ስለ ትናንት አይደለም እያወራን ያለነው። እኔ በላይ ወንድሜን ታውቂዋለሽ? አሁን እቆለሁ። ለምንድን ነው የደወለልኝ? ነግራው ይሁን ምን እንዲሁን አላወኩም። አሚር ደውሎ መጥቷል። ከነገረችው ጉዴ ነው የሚፈለው። ምንድነው የምለው? አሁን ምንድነው የምፈጥረው? ከነገረችው ያልቅልኛል። ምን ብዬ ላሳምነው? ፕራንክ ነው ልበለው? እሱን ላግኘው ነውና ከዛ እሷ ጋር ሄዳለሁ። እየመጣ ነው። ወይኔ አንዳሚል ያማል እንዴ? ምንድነው እኮ አልካት? ምንድነው እኮ አልካት? አረ እሷ አለችኝ ብለህ መጣ እኔ ጋር የሆነ ነገር ልፈጥ። እኔ ወንድሜ ነህ ስል ያማል። ምንድነው ያልከለች እኮ? ምን አልኳት? እሷን አምነህ መተህ እንዳይሆን እንዳትፎገር። እሷ ሲጀምር ከዚህ በፊትም ነግሬሃለሁ። እኔና አንተን ለመለየት የመጣች ሰይጣን ናት። አንተ ራሱ ሰይጣን ነግሬሃለሁ። ይገረዛ በእናትህ አምናት ነው ደሞ ሰይጣን ናት አይደለም? ሰይጣን ናት። እኔ እናንተን ለመለየት ሰይጣን ምን ብላ ነው ንገረኛ። ምንድነው ያለች ንገረኝ መጀመሪያ። እንዴ ዝም ብለህ አንተ ራሱ ምን እንዳልካት እኔ ስላንተ መልካም ነው ነገርኩህ። በጣም ነው ቀለበት ሊያደርግልሽ ነገር ልንገርህ። ቆይ ቀለበት እንዴ አንተ እሷን አምናት ነው አንተ እንዴ? ቆይ እሷን አምናት ባልሆነ አምናት ነው አንተ? የሆነ ከኔ በልጣብህ ነው ወይ? አዎ ትበልጣለች ከኔ። እሷ ትበልጥብሃለች? አዎ እሷ ከኔ በለጠችብህ? አዎ አመንካት? አዎ አመንኳት። አታፍርም? አይ በቃ የመቼ ችግር የለውም። ምንድነው እሺ ያልካት? አንተ ቀለበት ልናረግልሽ ስማኝ መጀመሪያ ምንድነው የምትፈሳኝ? ይሄን 2 አመት እኮ 2 አመት ይሁን ቀለበት ሊያዝርልሽ ይፈልጋል። እጅሽ ያምራል እያልኳት እኮ ነው የመጣው። ሲጀመር ፋራን እንዴ እኔ ካንተ ጋር ተነጋግረን ቀለበት ከዛ በፊት ምንድን ያልካት? ከዛ በፊት በጣም ይወድሻል አሚር። ካንቺ በፊት የነበረችው ፍቅረኛው ጎርታው ነው ሄደችው። ሌላ ነገር ምንም አላልኳት። ይኸውልህ እኔ ነግራኛለች ያለችው ያልካት ነግራኛለች። ቀዳና ናት። አንተ ቤት ተናገራትምሽ አንተ ለሷ እኔን እየመታኝ? አዎ መታሉኝ። ወንድሜ ነብዬ ነው ለሴት ነገ እሷ ጥላት ሄዳለች። ብር ያለው ስታገኝ አንተ ይኸውልህ ሁለተኛ የሷን ስም በእንደዚህ አይነት መልኩ ብታነሳ ይኸውልህ ከዚህ በኋላ አብረን መቀጠል አንችልም። ላገኝም አልፈልግምሽ። አንተ ለሷ እኔን አላገኘህ እኮ በቃ ገደል ግባ። አንተ ገደል ግባ። ታላቅ ነብዬ ነው እሺ። እስካሁን ዝም ያልኩት እና ወንድሜ ነህ ብዬ ነው ዝም ያልኩት እኮ። አንተ ለሴት አልፈልግም። ካጠገቤ እንዳትደርስ ቶ እንኳንም ሴት ወንድ ነው አትልም። አሬ በጣም የሚገርም ጋይስ። ምንድነው ማድረግ ያለብኝ? ነገሩ ሳይታወቅ አይቀርም። ሰራላታለሁ፣ በጣም ነው መሰራላት እሷን። መጀመሪያ ግን ሂጂ እሷን ማግኘት አለብኝ፣ እሷን ማውራት አለብኝ። ፕራንክ ነው ብለን ይሄን ነገር እንቀይረው ማለት አለብኝ። ላግኛት። ተከተል መጣሽ ነው ሳይውል ሳያድር ማለት አለበት ብዬ ነው። በጣም ፈርቼ ነው። ከገዛ ወንድሜ ጋር ልታጣላኝ ነው። እኔ ምን አለ ባልነገርኳት ባልተንቀለቀልኩ እያልኩ እየመጣች ነው። እሺ ሰላም ዛሬ መስከም ምን ነበር የፈለከኝ? እንዴ አንቺ ቢያንስ እንኳን ሌላ ቀናት ነግሪም። ዛሬ እንዴት እንደዚህ ታረጋለሽ? ላንቺ ባሰብኩኝ ምንድነው ለኔ ያሰብከው? ላንቺ ባሰብኩኝ ነው እንጂ ምንድነው ለኔ ያሰብከው? እንደማይሆንሽ ስለነገርኩሽ ጀመር። አንተ ነህ ማትሆነው። ወንድሜ እኮ በልጠሽብኝ አይደለም፣ ላንቺ ስላሰብኩኝ እኮ ነው። ምን ለኔ ያሰብከው ነገር የለም፣ ለራስህ ነው። ለራሴ ምን እኔ ምን ያደርግልኛል? ፍቅር የኔን ፍቅር መንጠቅ ምን ይሉታል እንዴ? የምን ፍቅር? አይሆንሽም እኮ። ስለምን ፍቅር ነው የምታወሪው? እንዴ ነው እንደማይሆነኝ ያወቅከው እንዴ? ከኔ በላይ ወንድሜን ታውቂዋለሽ? አሁን እቆለሁ። አንቺ ትላንት መተሽ በ2 አመት ውስጥ እኛ ያ ሁሉ ዘመን ያሳለፈ ትላንት መጥተሽ ከኔ በላይ ታውቂዋለሽ? አዎ እኔ አውቀዋለሁ ካንተ በላይ። ምንድነው የምታውቂው? አንተ እንደውም ማትሆነው ሰው እዚህ ጋር። እሺ እንጂ እንዴት ትነግሪ? ቢያንስ ብለሽ አድረሽ እንኳን ቀስ እያስተባባይ ባንዴ ድብን ብለሽ ሁሉን ነገር አፍረጥረሽ ትነግሪዋለሽ እንዴ? ጭራሽ እንድደብቅ ትፈልጋለህ? ምንም ነገር አልደብቀውም። አይሆንሽም ያልኩሽ እኮ ላንቺ በማሰብ ነው። ምንም አይሆንሽም ምናምን ብለክ ሌላ መንገድ አትፈልግ እሺ አሁን በቃ ትፊኝ ማለት እሱ ይሄን ነገር ዋሽቼ ነው ፕራንክ እናርገን ነው ብለን እንንገረው። ኧረ እባክህ ለአንተ አስቤ አላረገውም እንደዚህ አይነት ነገር። ወንድምሽ ከቻልክ አንተ ራቀን ከኛ ንገረው እውነቱን ሄደክ። ምንድነው የምነግረው? በቃ ያልከኝን ነገር ንገረውና እኔና እሱን እንታረቅና እንቀጥልበት። እንዴ ስለማፈቅርሽ እኮ ነው። ምንድነው ማፍቀር? ፍቅር ብዬ የራሴን ፍቅር መስዋዕት ማድረግ የለብኝም። ማይሆንሽ ሰው ላይ እንድትወርቂ እኮ እኔ እኮ ማይሆንሽ ሰው ላይ እንድትወርቂ ወደዛ አልቀቀኛውን ማይሆንሽ ሰው ላይ ለምን ቀቀኝ ወደዛ አትጠጋኝ። ንገረው ሂድና ለሱ ያልከኝን ነገር እንዳለ ከዛ በኋላ እኔና እሱ እኔ ማይሆንሽ ሰው ላይ እንድትወርቂ ስላልፈለኩኝ እኮ ነው። ኧረ ተይ እሺ በይ። እኔ ሳልኩ እኮ ለምንድን ነው የምትበሳጨው? እንዴ አልበሳጭም። እንደዚህ ይሁን ወንድሙ ነኝ አልክ አይደለ? ወንድሙ ከሆንክ ለሱ ማሰብ ሲገባ ጭራሽ እንዴ እኔም እኮ ከወንድሜ በልጠሽብኝ እኮ ነው አንቺ። እኔ እኮ አንቺ በልጠሽብኝ። እኔ ለአንተ ፍቅር ሲባል የኔ ፍቅር መስዋዕት መሆን የለበትም። ከኔ በላይ እኮ አይወድሽም። በይ ለቀቀኝ ወደዛ አሁን ትጠጋኝ
ከኔ በላይ ስለማይወድሽ እኮ ነው። እኔ እኮ ስለማውቅ እኮ ነው። እውነታውን ሊጫወትብሽ ነው የቀረበሽ። ምንም አይጫወትብኝም። እሱን ያውቀዋለሁ። ብዙ ሴቶችን እኮ እንደዚህ እያለ ነው የሚያታልለው። ብዙ ሴቶች ያሉም ስላሉ ነው። ከኔ በላይ እርግጠኛ አትሁኚ። እርግጠኛ ነኝ እኔ። ከኔ በላይ እርግጠኛ እኔ ወንድሜ የማውቀው እኔ ነኝ። እኔ ነኝ የማውቀው ካንተ በላይ። አንቺ እኮ ትናንት ነው የመጣሽው። ስለ ትናንት አይደለም እያወራን ያለ ነው፣ ግን እኔ ካንተ በላይ አውቀዋለሁ። እንዴ አብሮ አደጌ የራሴ ወንድም የገዛ ወንድሜን እንዴት ነው አንቺ ከኔ በላይ ብታውቂው? አውቀዋለሁ። አታውቂው። ስለዚህ ለሱ አትገቢ። ምን እያፈቀርኩሽም ማለት አይደለም ወደዛ እያየማ እኔ አላጣት ሰራለታለሁ። አይኔ እያየ እሷን አላጣት ሰራለታለሁ።